የዚህን ወር ደሞዝ አታገኙም። ደሞዛችሁ በሚቀጥለው ወር ደሞዝ ጋር አብሮ ነው የሚመጣው። ስለዚህ እነዚህ መጽሐፍት ለእናንተ ልሰጣችሁ ፈልጋለሁ። ይሄ ምን አይነት ቀልድ ነው? ምንድነው የምታወሪው? በደሞዝ ፈንታ መጽሐፍት እየሰጠሽን ነው? እኛ ለዚህ ካምፓኒ ሰርተን ለዚህ ደሞዛችን ነው የምንፈልገው። በቃ ይሄው ነው። አውቃለሁ። ነገር ግን ደሞዛችሁ ሲዘገይ የመጀመሪያው እኮ ነው። ያውም ኩባንያው በኪሳራ ውስጥ ስለሚገኝ ነው። ኩባንያው በኪሳራ ውስጥ አይደለም ማም። አንቺ ደሞዛችን መክፈል ስላልፈለግሽ ብቻ ነው። እኛ በዚህ ኩባንያ ውስጥ ብዙ ሰርተናል። ደሞዛችን እንፈልጋለን። ያ ብቻ ነው። ማናጀሯም እባካችሁ ጠይቃችኋለሁ። የአንድ ወር ጊዜ ብቻ እኮ ነው ማም። ለአንድ ቀንም ቢሆን መጠበቅ አንችልም። አው እውነቱን ነው የሚናገረው። እኛ ስራችን ሰርተናል። ስለዚህ ደሞዛችንን ስጭን። በሌላ ኩባንያ ውስጥ እንሞክራለን። በሚቀጥለው ወርም ደሞዝ ላናገኝ የምንችልበት ትልቅ እድል አለ። ከየትም ማምጩ ከየት ብቻ ደሞዛችንን ስጭን። እሺ የሁለት ቀን ጊዜ ስጡኝ። ምን ማድረግ እንደምችል አያለሁ። እና ደግሞ አንድ ተጨማሪ ነገር ማም፣ ከእንግዲህ እዚህ መስራት አንችልም። ደሞዝ የማናገኝበት ቦታ መስራት ምን ጥቅም አለው? አው እውነቱን ነው። እኔም እዚህ አልሰራም። እኛ የምንሰራው ለደሞዝ ነው። እዚህ ደግሞ ደሞዝ እያገኘን አይደለም። እሺ እንደ ፍላጎታችሁ። በኩባንያው መጥፎ ጊዜ ውስጥ ብትደግፉት ኖሮ ኩባንያው በጥሩ ጊዜ እናንተን ይደግፋችሁ ነበር። እኔ ራሴ ደግፋችሁ ነበር። ያ ጥሩ ጊዜ መቼ እንደሚመጣ እናውቅማም። እባክሽ ደሞዛችን መቼ እንደሚመጣ ብቻ አሳውቂን። እንሂድ ማኒሽ። አንተ ለምን ምንም አትልም? ምን ማለት እችላለሁ ማም? እስማማለሁ። ለማንኛውም እዚህ ለብዙ አመታት ሰርቻለሁ። ለአንድ ወይም ለሁለት ወር ደሞዝ ባላገኝ ምንም አይደለም። ዛሬ እዚህ የደረስኩት ማንኛውም ነገር በዚህ ኩባንያ ምክንያት ነው። ኩባንያው ዛሬ በመጥፎ ጊዜ ውስጥ ያለፈ ከሆነ እኔ ኩባንያውን መደገፍ አለብኝ። በእውነት ይህንን በመስማቴ በጣም ደስ ብሎኛል። ስለ ራሱ ብቻ የማያስብ ስለ ኩባንያውም የሚያስብ ሰው አለ ለካ። አዎ ማም። እሺ ይሄንን ይዘህ ሂድ። አይ ማም ለዚህ ምንም አያስፈልግም። እባክህ ያዘው። ደስ ይለኛል። ከኔ ነው። እሺ ማም፣ በጣም አመሰግናለሁ። ሄይ መጣህ? ደሞዝህን አገኘህ? ምን ይዘህልኝ መጣህ? ምንም። ምን? ደሞዜን አላገኘውም። ምናልባት ለአንድ ወይም ለሁለት ወራትም ላይሰጡኝ ይችላሉ። ለምን? ኩባንያው በአሁኑ ጊዜ በኪሳራ ውስጥ ነው ያለው። ኩባንያው በኪሳራ ውስጥ ከሆነ ካንተ ደሞዝ ጋር ምን አገናኘው? በቃ ለአሁኑ ጊዜ የሚሰጡት ገንዘብ የላቸውም ማለት። በዚህ ወር ሾፒንግ እንደምትወስደኝና ያልኩን ሁሉ እንደምትገዛልኝ ቃል ገብተልኝ ነበርኮ። ስለሱ ምን አሰብክ? በሚቀጥለው ወር ደሞዝ ሲመጣ ሾፒንግ ወስድሻለሁ ወይም ሌላ ነገር አደርጋለሁ። ሳገር ይህ ሁሉ የኔ ስህተት ነው። ካንተ ጋር በመኖሬ ምንም እንደማላገኝ ያውቃለሁ። አሁን ግን ካንተ ጋር እየኖርኩ ነው። ተረጋጊ ሷራ። ከቢሮ አንዳንድ መጽሐፍትን አምጥቼልሻለሁ። ቀጣይ ታሪኩን ለመስማት ሰብስክራይብ አድርጉ።